እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እና አዋርድ ይዘት እንዴት ገምቱ? እና አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። አዋርድ እሱ እስኪመጣ ድረስ እኔ ይሆናል አዋርድ ማለት ነው። እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ ምክንያቱም ድጋሚ አጀንዳ እጅግ በጣም አስደሳችና ሰበር ዜና ተሰምቷል። ጆን ዳንኤል እና ናዮን ጨምሮ አምስቱም ተከሳሾች ከእስር መፈታታቸው እየተነገረ ነው የሚገኘው። እንደሚታወቀው ነሐሴ 16 2016 ዓመተ ምህረት ጆን ዳንኤልን ጨምሮ ስድስቱም ተከሳሾች በአውሮፕላን ውስጥ ሁከትና ብጥብጥ በመፍጠር እንዲሁም ደግሞ የኮምፒውተር ሕግን በመተላለፍ ክስ ተመስርቶባቸው ከ1 ዓመት በላይ የፈጀ አጓጊ የሆነ የፍርድ ቤት ውሳኔ ሲከታተሉ እንዲሁም ደግሞ ሕጋዊ ሂደቶችን ሲከታተሉ እንደነበረ የሚታወቅ ነገር ነው። በዚህ ሰዓት ግን ፍርድ ቤቱ እስካሁን ድረስ የታሰሩት ጊዜ በቂ ሆኖ በማግኘቱ እንዲሁም ደግሞ ግምት ውስጥ በማስገባትና በማስላት በቂ ሆኖ በማግኘቱ ከእስር እንደፈታቸው መረጃዎች እየወጡ ነው የሚገኙት። እጅግ በጣም የሚያስደስት እንዲሁም ደግሞ ጓደኞቻቸውን ጨምሮ አድናቂዎቻቸው የእነሱ መፈታት እንዲሁም ደግሞ በእነሱ ጉዳይ ላይ አጓጊ የሆነ የፍርድ ሂደት ሲከታተል እንደነበር የሚታወቅ ነገር ነው። በዚህ ሰዓት ከእስር ተፈተዋል። ሁላችሁም እየገባችሁ እንኳን ደስ አላችሁ በሏቸው። የመረጃው ባለቤት ቲክቫ ኢትዮጵያ ነው። በአዳዲስ መረጃዎች እመለሳለሁ። የፕለስ ምልክቱን ተጭናችሁ ቤተሰብ ሁኑ። መልካም ቀን። በቲክቶከሮቹ በነ ጆን ዳንኤል ላይ የተሰጠው ትክክለኛ ፍርድ ምንድን ነው? አንዳንድ በቲክቶክ መረጃ የሚያሰራጩ ሰዎች የተለያዩ ሐሰተኛ መረጃዎችን እያሰራጩ ስለሆነ ትክክለኛ መረጃውን አሁን አቀርብላችኋለሁ። በተለይም አንዳንድ ቲክቶከሮች እነ ጆን ዳንኤል በነፃ ተለቀቁ የሚል መረጃ አሰራጭተዋል። ይሄ ትክክለኛ አይደለም። ጥፋተኛ የተባለ ሰው ይፈረድበታል እንጂ ጥፋተኛ ተብሎ በነፃ የሚለቀቅ የለም። እስኪ መረጃውን በአጭሩ ልንገራችሁ። በከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ሲታይ የነበረው የነ ዮሐንስ ዳንኤል የክስ ጉዳይ ዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም እልባት አግኝቷል። ጉዳዩን ሲመረምርና ሲመለከት የነበረው ፍርድ ቤቱ ከቀናቶች በፊት በ5 ተከሳሾች ላይ የጥፋተኝነት ውሳኔ ሲሰጥ አንድ ተከሳሽ የቀረበበትን ክስ በአግባቡ ተከላከለች በሚል በነፃ አሰናብቶታል። በፍርድ ቤቱ በ5 ተከሳሾች ላይ የቅጣት ውሳኔ ለመስጠት ለዛሬ ቀጠሮ ሰጥቶ የነበረ ሲሆን በዚህ መሰረት በአቃቤ ሕግ በኩል ቀርቦ የነበሩትን የቅጣት ማክበጃ ነጥቦች ሳይቀበል በመቅረት የተከሳሾችን የቅጣት ማቅለያ ተቀብሏል። በዚህ መሰረት 3 የቅጣት ማቅለያ እንደተያዘላቸው የፍርድ ቤት ዘጋቢዎቻችን ገልጸዋል። በመሆኑም በቀረበባቸው ክስ ላይ አንደኛ ተከሳሽ ማለትም ጆን ዳንኤል በሁለቱም ክሶች 1 ዓመት ከ4 ወር የእስር ቅጣት ሲጥልበት፣ ሁለተኛ፣ ሶስተኛ፣ ስድስተኛ ተከሳሾች ደግሞ የ8 ወር የእስር ፍርድ ተወስኖባቸዋል። አራተኛ ተከሳሽ ዳዊት ድሪባም የ10 ወር እስር ቅጣት ተጥሎበታል። በመሆኑም ከአንደኛ ተከሳሽ ከጆን ዳንኤል ውጪ ያሉት ከፍርዳቸው በላይ መታሰራቸውን በግምት ውስጥ በማስገባት በሌላ ወንጀል የማይፈለጉ ከሆነ ዛሬውንም የእስር መፈቻ ይጻፍላቸው ሲል ችሎቱ ወስኗል። ዮሐንስ ዳንኤል ወይም ጆን ዳንኤል ያቀረበውን የገደብ ጥያቄ ፍርድ ቤቱ ተከሳሽን ያርማል፣ ሌሎችን ያስተምራል በሚል ሳይቀበለው ቀርቷል። ስለዚህም የ1 ዓመት ከ4 ወር እስሩ ሊጨርስ ሲል ፍርድ ሰጥቶበታል። ጆን ዳንኤል 1 ዓመት ከ4 ወር እስሩ ከ17 ቀን በኋላ እንደሚሞላው አውቀናል። ጆን ዳንኤል 17 ቀን የሚቀረው ሲሆን ግን በማረሚያ ቤት ያደረገው መልካም ነገር ታይቶ ማረሚያ ቤቱ ሊለቀው ይችል ይሆናል። ይህ በእንዲህ እንዳለ የተለያዩ ማህበራዊ ሚዲያ ላይ እነ ጆን ዳንኤል እና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቀሉ የሚሉ ዘገባዎች በስፋት ሲሰራጩ ነበር። ሆኖም ይህ ዘገባ የተሳሳተ እንደሆነ ዘሀበሻ አረጋግጧል። ፍርድ ቤቱ ዛሬ ለማረሚያ ቤት እስረኞቹ የሚፈቱበትን የመፈቻ ወረቀት ባለመጻፉ ምክንያት የእስር ጊዜያቸውን የጨረሱ እስረኞች ሊፈቱ እንዳልቻሉም የማረሚያ ቤት ምንጮች ለዘሀበሻ ነግረዋል። የቤተሰብ ምንጮችም የመፈቻ ወረቀት ባለመድረሱ እንዳልተፈቱ አረጋግጠውልናል። ትክክለኛ መረጃ ከዘሀበሻ ብቻ ይከታተሉ። ጆን ዳንኤል ተፈታ አሉና በጣም ደስ ብሎኛል። ስቱዲዮ ላስከገባ አልጠበኩም። ውጭ ሆኜ ነው እየቀረስኩኝ ያለሁት እና ይሄን ቪዲዮ በጣም ደስ ብሎኛል። ጆኒ በጣም ነው የምወደውና እሱ ሲታሰር የነበረው ፎሎወርስን ታውቃላችሁ።